ዓመተ ምህረቱ 1993 ነው። በኮሎምቢያ ሜድሊን ከተማ ወጣ ብሎ በሚገኝ አንድ ቀዝቃዛና ተራራማ መደበቂያ ውስጥ አንድ ተስፋ የቆረጠ አባት ከቤተሰቡ ጋር እየተሸሸገ ነው። ትንሿ ልጅ ማኑኤላ በብርዱ ብዛት ሰውነቷ መደንዘዝ ጀምሯል። በአቅራቢያው ምንም የሚቀጣጠል እንጨት የለም። አባትየው በክፍሉ ጥግ ላይ ወደ ተቀመጡት ትላልቅ ጆንያዎች ተመለከተ። እነዚያ ጆንያዎች የተሞሉት በልብስ አልነበረም፣ በዶላር እንጂ። አባትየው ምንም ሳያቅማማ የአንዱን ጆንያ ዚፕ ከፈተ። $100 እሽጎችን እያወጣ ወደሚነደው እሳት ውስጥ መወርወር ጀመረ። ሲነጋ ልጁን ለማሞቅ ብቻ ወደ 2 ሚሊዮን የሚጠጋ የአሜሪካ ዶላር አቃጥሎ ነበር። ይህ ሰውዬ የኮካይኑ ንጉስ በመባል የሚታወቀው ፓብሎ ኤሚሊዮ ኤስኮባር ጋቪሪያ ነው። Pablo Emilio Escobar Gaviria. በስልጣኑ ማማ ላይ በነበረበት ወቅት $2 ሚሊዮን ለሱ እንደ ቲፕ ነበር። 80% የሚሆነውን የዓለም የኮኬን ገበያ የተቆጣጠረ፣ በየቀኑ 15 ቶን ዕፅ ወደ አሜሪካ በኮንትሮባንድ የሚያስገባና በምድር ላይ ከኖሩት እጅግ ባለጸጋ ሰዎች አንዱ የሆነ ሰው ነው። ግን ይህ በኮሎምቢያ ገጠር ውስጥ በድህነት ያደገ ልጅ እንዴት የቢሊዮነሮች ቁንጮ ሊሆን ቻለ? ከሁሉም በላይ ደግሞ ይህ ሁሉ ሀብቱ ለምን ወደ አስከፊ ውድቀት መራው? ወደዚህ አስገራሚ ታሪክ እንግባ። ፓብሎ ኤስኮባር የተወለደው ከሀብታም ወይም ከታዋቂ ቤተሰብ አልነበረም። በ1949 ከድሃ ገበሬ አባትና ከትምህርት ቤት መምህርት እናት የተወለደው ፓብሎ ሕይወትን በቀጥተኛ መንገድ መምራት የሚፈልገውን ነገር እንደማያመጣል ገና በልጅነቱ ተረድቶ ነበር። የጀመረው ከትንሽ ነገር ነበር። የመቃብር ድንጋዮችን በመስረቅ ስማቸውን ፈይቶ በማጥፋት መልሶ በመሸጥ በመቀጠል የሐሰት ሎተሪዎችን መሸጥና መኪናዎችን መስረቅ ጀመረ። ነገር ግን በ1970ዎቹ አጋማሽ ላይ በዓለም አቀፍ ደረጃ አዲስ ፍላጎት ተቀሰቀሰ። ኮኬን የተባለው አዲስ ዕፅ የአሜሪካን ጎዳናዎች መውረድ ጀመረ። ፓብሎ ከመምጣቱ በፊት ዕፅ የሚተላለፈው በግለሰቦች አማካኝነት በሻንጣ ተደብቆ በንግድ አውሮፕላኖች ነበር። ፓብሎ ግን ይህንን እንደ ትልቅ ድርጅት ዋና ሥራ አስፈጻሚ በተለየ እይታ ተመለከተው። የንግድ መስመሩ ሙሉ በሙሉ ከተቆጣጠር ከሀብቱን በሙሉ ትቆጣጠራለህ የሚል እምነት ነበረው። ከዛም የመጀመሪያዎቹን አሮጌ አውሮፕላኖች ገዛ፣ ጎበዝ አብራሪዎችንም ቀጠረ እና በባሃማስ በኩል በቀጥታ ወደ አሜሪካ የሚገቡ ግዙፍ የዕፅ ጭነቶችን ማጓጓዝ ጀመረ። ፓብሎ የመጀመሪያውን ስኬት ለማክበር ለመጀመሪያው የዕፅ ጉዞ የተጠቀመባትን አውሮፕላንም ሃሲንዳ ናፖሊስ በተሰኘው የቅንጦት ግዛቱ መግቢያ በር ላይ በክብር ሰቀላት። ይህም ለዓለም ያሳየው ትልቅ ትዕቢት ነበር። የኔን ቢሊዮኖች የሰራችልኝ ይህች ናት የሚል ነበር። በ1980ዎቹ መጀመሪያ ላይ የፓብሎ የሜድሊን ካርቴል የሚያገኘውን ገንዘብ ከአእምሮ ከሚገመተው በላይ ነበር። የቀን ገቢው በቀን በአማካይ $60 ሚሊዮን። ካርቴሉ የተከመረውን ዶላር ለማሰር ብቻ በወሩ $2,500 ለላስቲክ ያወጣ ነበር። ገንዘቡን በየመጋዘኑና በየግድግዳው ስለሚያስቀምጡት በየዓመቱ 10% የሚሆነውን ገንዘብ ወይም ደግሞ ወደ $2 ቢሊዮን ገደማ አይጦች ስለሚበሉት ወይም በፈሳሽ ስለሚበሰብስ የጠፋ ተብሎ ይጻፍ ነበር። በቢሊዮኖች መምጣት ሲጀምሩ ፓብሎ ሌላ ትልቅ ችግር ገጠመው። እሱም ገንዘብን ህጋዊ ማስመሰል ነበር። በቢሊዮን የሚቆጠር ጥሬ ገንዘብ ይዞ ወደ ባንክ ዝም ብሎ መግባት አይቻልም። ስለዚህ ፓብሎ በከተማ ውስጥ ከፍተኛ ኢንቨስትመንት ማድረግ ጀመረ። ለቤት አልባዎች ሰፈር ገነባ፣ ነፃ የእግር ኳስ ሜዳዎችን አሰራ፣ ለሜንድሊቭ ድሆች ገንዘብ አደለ። በኮሎምቢያ ለተረሱ ዝቅተኛ የህዝብ ክፍሎችም ፓብሎ ወንጀለኛ አልነበረም። እንደ ሮቢን ሁድ እውነተኛ አዳኛቸው ነበር። ህዝቡም ከፖሊስ ይደብቀው ነበር። ህዝቡ የሱ አይንና ጆሮ ሆኑ። ነገር ግን የበጎ አድራጎት ሥራ እንዳያታልላችሁ። የፓብሎ የንግድ መመሪያ በአንድ አስፈሪና ቀላል ህግ ላይ የተመሰረተ ነበር። ፕላታ ኦ ፕሎሞ ትርጉሙ ብር ወይም እርሳስ ወይም ጥይት ማለት ነው። ፖለቲከኛ፣ ዳኛ ወይም ፖሊስ ከሆኑ ፓብሎ ምርጫ ይሰጡታል። ጉቦውን ወይም ብሩን መቀበል፣ ካልሆነ ግን ጥይቱን መጋፈጥ። እርሳሱን የመረጡ ሁሉ ህይወታቸውን አጡ። ፓብሎ እሱን ለማስቆም የሞከሩ በሺ የሚቆጠሩ ፖሊሶችን፣ በደርዘን የሚቆጠሩ ዳኞችንና በመቶዎች የሚቆጠሩ ፖለቲከኞችን አስገደለ። የፓብሎ ትልቅ ህልም የኮሎምቢያ ፕሬዝዳንት መሆን ነበር። አልፎ ተርፎም የኮሎምቢያ ኮንግረስ ተለዋጭ አባል ሆኖ ተመርጦ ነበር። ነገር ግን የሀገሪቱ የፍትህ ሚኒስቴር በህዝብ ፊት በቀጥታ የቴሌቪዥን ስርጭት ዕፅ አጓጓዥ መሆኑን ሲያጋልጠው ፓብሎ ተዋርዶ ከፖለቲካው ዓለም እንዲወጣ ተገደደ። ያ ትልቅ የለውጥ ነጥብ ነበር። ፓብሎ ወደ አስፈሪ አሸባሪነት ተቀየረ። የኮሎምቢያ መንግስት ከአሜሪካ ጋር በመተባበር ፓብሎን በጣም በሚያስፈራው ነገር አስፈራራው። እሱም ተላልፎ መሰጠት ነበር። ፓብሎን ወደ አሜሪካ ወስዶ ማሰር። ፓብሎ በአንድ ወቅት እንዲህ ብሎ ነበር፣ በአሜሪካ ወህኒ ቤት ከመማቀቅ በኮሎምቢያ መቃብር ውስጥ መተኛትን እመርጣለሁ። ይህንንም ስምምነት ለማስቆም ፓብሎ በገዛ ሀገሩ ላይ ግልጽ ጦርነት አወጀ። በ1985 ፓብሎ ለአማጽያን ገንዘብ በመስጠት የፍትህ ቤተ መንግስትን እንዲቆጣጠሩ አደረገ። ማስረጃዎች በሙሉ ወደሙ። የጠቅላይ ፍርድ ቤት ዳኞች ግማሽ ያህሉ ተገደሉ። በ1989 አንድን የፕሬዝዳንት እጩ ለመግደል ሲል ብቻ የአንድ አውሮፕላንን በአየር ላይ እንዲፈነዳ አስደረገ። 170 ንጹሃን ተጓዦች አለቁ። የሚገርመው እጩ አውሮፕላን ውስጥ አልነበረም።
በ1989 ደግሞ በፖሊስ ዋና መስሪያ ቤት አቅራቢያ በጭነት መኪና በተጠመደ ቦምብ 52 ሰዎች ሲሞቱ ከ1000 በላይ ቆሰሉ። ኮሎምቢያ በዓለም ላይ ከፍተኛ የነፍስ ግድያ የሚፈጸምባት ሀገር አደረጋት። ነገር ግን ይህ የሽብር ድርጊቱ ወሰን ሲያልፍ ፓብሎ ትልቁን ጉልበቱን ማለትም የህዝብ ድጋፍ አጣ። መላው ዓለም ሊያስወግደው የሚፈልገው ቁጥር 1 ኢላማ ሆነ። በ1990ዎቹ መጀመሪያ ላይ ፓብሎ ሙሉ በሙሉ ተነጠለ። እሱን የሚያሳድዱት የኮሎምቢያ ፖሊስና የአሜሪካው ዲኢኤ ብቻ አልነበሩም። ሎስ ፔፔስ የተባሉ በጠላቶቹና በሰለባዎቹ ቤተሰቦች የተቋቋመ ጨካኝ የበቀል ቡድንም የፓብሎን ሰዎች መግደልና ንብረቱን ማውደም ጀመረ። ይህ ታሪክ ወደዚያ ልጁን ለማሞቅ $2 ሚሊዮን ወደ አቃጠለበት ተራራማ ቤት ይመልሰናል። ፓብሎ ተስፋ ቆርጦ ነበር። መደበቂያ ቦታዎች አልበቁትም። ከቤተሰቦቹ ጋር ለመነጋገር በሬዲዮ ስልክ ለመጠቀም ተገደደ። ፖሊሶች ግን ሞገዱን ተከትለው ሊያገኙት እንደሚችሉ ያውቅ ነበር። ታህሳስ 2 ቀን 1993 44ኛ ዓመቱን ባከበረ ማግስት ፓብሎ ከልጁ ጋር በስልክ ላይ ረጅም ጊዜ ቆየ። የኮሎምቢያ ልዩ የፖሊስ ቡድንም የሬዲዮ ሞገዱን በመጥለፍ መደበቂያውን አገኘ። ፖሊሶቹም የቤቱን በር ሰብረው ሲገቡ ፓብሎና አንድ ጠባቂው በስተጀርባ ባለው መስኮት በኩል አምልጠው ወደ ሸክላው ጣሪያ ላይ ወጡ። ከባድ የተኩስ ልውውጥ ተቀሰቀሰ። ፓብሎም በባዶ እግሩ በጣሪያዎች ላይ እየሮጠ ለማምለጥ ሞከረ። ጥይቶችም በዙሪያው ይዘንቡ ነበር። ከጥቂት ቅጽበታት በኋላ የኮኬኑ ንጉሥ ወደቀ። 3 ጥይቶች ተመታ። አንዱ እግሩ ላይ፣ አንዱ ደረቱ ላይ። የመጨረሻውና ገዳይ የሆነው ጥይት ደግሞ በቀኝ ጆሮ በኩል አለፈ። እስከ ዛሬ ድረስ ይቺ የመጨረሻዋ ጥይት አነጋጋሪ ናት። ፖሊስ እኛ ገደል ነው ሲል፣ የፓብሎ ልጅ ግን አባቴ ሁልጊዜ የመጨረሻዋን ጥይት ለራሴ ነው የማስቀረው ይለኝ ነበር በማለት ራሱን እንዳጠፋ ይናገራል። በስልጣኑ ማማ ላይ ሳለ ፓብሎ ኤስኮባር ማንም የማይነካው አምላክ መስሎት በቢሊዮን ዶላር ዙፋን ላይ ተቀምጦ ነበር። ነገር ግን በመጨረሻው ሰዓት በአንድ ተራ ሰፈር ጣሪያ ላይ ያረጀ ልብስ ለብሶ በባዶ እግሩ ደም እየፈሰሰው ሞተ። የእሱ ታሪክ ስግብግብነት ወደ ከረረ ስልጣን ጥም ሲቀየር ምን ሊፈጠር እንደሚችል የሚያሳይ ዘላለማዊ ማስታወሻ ነው። ያከማቸውን ያ ሁሉ ቢሊዮን ዶላር ሰላምን ሊገዛለት አልቻለም። ደህንነትን ሊሰጠው አልቻለም። በመጨረሻም ሕይወቱን ሊታደገው አልቻለም።